ሰላምና ጤና በያላችሁበት ይድረሳችሁ ተከታታዮቼ የዩቱብ። ይህ እንግዲህ በየዕለቱ ወደ እናንተ የምደርሰው የስነ ከዋክብት ትንበያ ወይም ዞዲያክ ነው። እንግዲህ የስነ ከዋክብት ትንበያ ከጥንት ጀምሮ አባቶቻችንና የአስትሮኖሚ እውቀት ወይም የስነ ከዋክብት ጥናት እውቀት ያላቸው ሰዎች ሲጠቀሙበት የኖሩትና መንፈሳዊና ስነ ከዋክብታዊ ጥናት ነው። ይሄ እንግዲህ በየዕለቱ ለእናንተ ውሏችሁን እንድታሳምሩና ቀናችሁን እንድታሳምሩ በማሰብ ነው ወደ እናንተ የምናደርሰው። ለቤቱ አዲስ ከሆናችሁ ሳብስክራይብ በማድረግ ጀምሩት። እንግዲህ ዛሬ መጋቢት 20 ነው። መጋቢት 20 ቀን 2018 ዓ.ም ዕለተ እሁድ ነው። በአቡሻርህ እና በባህረ ሐሳብ ስሌት መሰረት ይህ ቀን ልዩ የሰማይ አካላት ቅንጅት ያለው በመሆኑ ለተከታዮቻችን የሚሆን ዝርዝር ትንተና ይዘናል። አንደኛው ዕለቱና የሰዓቱ ስልጣን። ዕለቱ እሁድ ነው። እሁድ ደግሞ የፀሐይ ቀን ነው። ሸምስ ይባላል። በአረብኛው ሸምስ በመባል ነው የሚታወቀው። ሸምስ ወይም የፀሐይ ቀን ነው። ፀሐይ የንጉሥ የክብርና የብርሃን የስልጣን ምልክት ነው። ወሩ ደግሞ መጋቢት ነው። መጋቢት ደግሞ የንፋስ ወር ነው። ንፋስ ደግሞ የመለዋወጥና የመበታተን የዜና ባህሪም አለው። ጥምረቱ እሁድ እሳት ነው ወይም ፀሐይ ከመጋቢት ንፋስ ጋር ሲገናኝ ኃያል እሳት ይፈጥራል ማለት ነው። ይህ ማለት ዛሬ ነገሮች በጣም ፈጣንና ግልጽ የሚሆኑበት ቀን ነው። ሁለተኛው መደረግ ያለባቸው ጉዳዮች ናቸው። መደረግ ያለባቸው ዛሬ ላይ እንግዲህ መደረግ ያለበት ጉዳይ የነጭ ዕጣን ወይም ገቢር ነጭ ዕጣንን በመጠቀም ዛሬ ጠዋት ፀሐይ ስትወጣ ነጭ ዕጣንን ማጠን ለቤት በረከትን ይስባል ተብሎ ስለምታመን ነጭ ዕጣን ብታጥኑ ቤታችሁን። ሌላው ሰላምና ይቅርታ ነው። የተጣሉ ሰዎች ለማስታረቅ ዛሬ ከሰዓት በፊት ያለው ጊዜ በጣም ምርጥ ነው። ሌላው ቢጫ ወይም ነጭ ልብስ ነው። የፀሐይ ኃይል ለመሳብና የፊት ብርሃን ወይም ግርማን ለመፍጠር እነዚህን ቀለሞች በተለይ ነጭ ልብስ መልበስ ያው እሁድም እንደመሆኑ መጠን ወደ ቤተ ክርስቲያን ወደ ተለያዩ ቦታም ወይ ጋቢ በመደረብ ወይ ሴቶች ነጠላ በመልበስ ሌሎች ወጣቶች ደግሞ ነጭ ቲሸርት ወይም ሸሚዝ ብትለብሱ ግርማ ሞገሳ ይኖራቸዋል ማለት ነው። ሌላው የፈውስ ቀን ነው። በተለይ ከአእምሮ ጭንቀትና ከደም ጋር የተያያዙ ህመሞችን ጸበልና መድኃኒት ብወሰድባቸው ቶሎ የማዳን ኃይል አላቸው ዛሬ። ሌላው ምጽዋት ነው። እንግዲህ እሁድም እንደመሆኑ መጠን ለእሁድ ቀን የሚደረግ ምጽዋት የእድል በርን ይከፍታል ተብሎ ይታመናል። መደረግ የሌለባቸው ጉዳዮች ጭቅጭቅና ክርክር በዛሬ ዕለት ባይደረግና ወደዚህም ባንገባ መልካም ነው። እንግዲህ ዛሬ እሳትና ንፋስ የተገናኙበት ቀን ስለሆነ አንዲት ትንሽ ቃል ወደ ትልቅ ጠብ የመለወጥ እድል አላት። እሳት ላይ ነዳጅ እንደ ማርከፍከፍ እንዳይሆንብን መጠንቀቅ ነው። ሌላው የገንዘብ ብድር ነው። ዛሬ ላይ ገንዘብ ማበደር በነገራችን ላይ ትላንትናም ገንዘብ ወይም ቅዳሜ መጋቢት 19ም ለገንዘብ ብድር አይሆንም። እንደ ንፋስ እንደመበተንና ሳይመለስ ዛሬ ላይ እንግዲህ ማበደር እንደ ንፋስ እንዲበተንና ሳይመለስ እንዲቀር ሊያደርግ ይችላል። ምቀኝነትና ክፉ መመኘት የፀሐይ ቀን ብርሃን ስለሆነ በልብ ውስጥ ጥቁር ሀሳብ መያዝ በራስ ላይ ጉዳትን ያመጣል። ምቀኛ መሆን ወይም ክፋትን ካሰብን እንግዲህ ጉዳት ሊያመጣብን ይችላል ይለናል የዛሬ የስነ ከዋክብት ትንበያችን ወይም ዞዲያካችን ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሼር፣ ሳብስክራይብ፣ ሼር እና ሳብስክራይብ በማድረግ ቤቱን ደግፉ። እናመሰግናለን።